ዝግጅት ያደረጉ መሆኑን በደጀን ወረዳ የጎጃም በር ሁለተኛ ደረጃ ትምህርት ቤት ተማሪዎች ተናገሩ። የምስራቅ ጎጃም ዞን ትምህርት መምሪያ ሀገርና ክልል አቀፍ ፈተና የሚወስዱ ተማሪዎች ውጤታማ እንዲሆኑ እየተሰራ ነው ብሏል። ወንደሰን ዋለ በዝርዝር ተመልክቶታል። ተማሪ ቤዛዊት መንግስቴ በምስራቅ ጎጃም ዞን ደጀን ወረዳ የጎጃም በር ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ስትሆን ለትምህርቷ በምትሰጠው ልዩ ትኩረትና በትምህርት ቤቱ በሚደረግላቸው ተጨማሪ እገዛ በሀገር አቀፍ ፈተና የተሻለ ውጤት ለማስመዝገብ አቅዳለች። አጋጣሚዎችንም ሰዓቶችንም እየተጠቀምን ለማለፍ እያነበብን ነው። ሙሉ ሰዓት ቅዳሜና እሁድን ጨምሮ ላይብራሪ ክፍት ነው። ከሰዓትም ደከም ያሉብን ሳብጀክቶች ላይ ደግሞ ሞር መርጣው ሰሌክት አድርገው በደንብ እያስተማሩ ነው። በዚሁ ትምህርት ቤት የ8ኛ ክፍል ተማሪ የሆኑት ኤፍራታ ከፋልና ተማሪ ቴዎድሮስ እንቢያለ እየተደረገላቸው ባለው ልዩ ድጋፍ የሚሰጣቸውን ክልላዊ ፈተና በጥሩ ውጤት በማለፍ የአዳሪ ትምህርት ቤቶችን ለመቀላቀል ዝግጅት እያደረጉ ነው። የተለያዩ ላይብራሪዎች ተከፍተውልናል። ላብ ክላሶችን በተለየ ሁኔታ እንድንመለከትና የተለያዩ መምህራኖችም ከሰኞ እስከ ቅዳሜ ትምህርት እየሰጡን ከፍተኛ ጥረት እየተደረገልን ይገኛል። አዳሪ ትምህርት ቤት እንድንሄድ ነው እዚህ የመጣ ነውና ጥሩ ትምህርት እየተሰጠን ያለው ይሄ መሆኑ ለተለያዩ ተማሪዎች የተለያየ እድልን ፈጥሯል ብዬ አምናለሁ። ተማሪዎች ለክፍል ደረጃው የሚጠበቀውን ዕውቀትና ክህሎት እንዲጨብጡ የበኩላቸውን ድርሻ በመወጣት ላይ መሆናቸውን የትምህርት ቤቱ መምህራን ገልጸዋል። ከመደበኛው የመማር ማስተማር በተጨማሪ ገዛ እየሰጠናቸው ነው። ከዚህም በተጨማሪ ወርክሽት ያዘጋጀን ነው። ከኛ ከመምህራን የሚጠበቀው ኖርማሊ የሳብጀክቱን ይዘት ተማሪዎችን ጋር በመነጋገር በእነሱ ፍላጎት መሰረት ትምህርት መስጠት ነው። መጀመሪያው ሰነ ትምህርት ውጤታቸው ጥሩ ነው የሚባል ደረጃ ላይ ያለ ተማሪዎቹም ትኩረት አድርገው እየተማሩ ያለ ነገር ነው። ተማሪዎቻችንን ከተቻለ በተቃራኒ ፈረቃ እየጠራን ብናግዛቸው ጥሩ ውጤት ይመጣል። የደጀን ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ተገኔ ኪዳነ ማርያም ትምህርት ቤቶችን በተለያዩ ግብዓቶች በመደገፍ በሀገር አቀፍና ክልል አቀፍ ፈተናዎች ተማሪዎች የማለፊያ ነጥብ አሟልተው እንዲገኙ እየተሰራ ነው ብለዋል። 50% የሚሆነው ከዛ በላይ የሚሆነው ተማሪ ወደ ዩኒቨርሲቲ እንዲገባ ጥረት እያደረጉ ነው ያሉት መምህራን። አዳሪ ትምህርት ቤት የሚገቡ ተማሪዎች ድርሻ ላይ እኛም ከፍተኛ በርከት ያሉ ተማሪዎችን ማስገባት አለብን በሚል ጥረት እያደረግን ነው። እዚህ ተቋም ላይ በልዩ ሁኔታ የሚደገፉ ወደ 81 የሚሆኑ የ8ኛ ክፍል ተማሪዎች አሉን። የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ አቶ ጌታውን ፈንቴ ከመደበኛው የትምህርት ጊዜ በተጨማሪ ሌሎች ተጓዳኝ አማራጮችን በመጠቀም ተማሪዎች የተሻለ ውጤት እንዲያስመዘግቡ በቁጭት መስራት ይገባል ብለዋል። የመዘገብናቸውን ተማሪዎች በአግባቡ የማብቃት ለፈተና የማዘጋጀት ተወዳዳሪ የማድረግ በክልል አቀፍና ሀገር አቀፍ ፈተና ደግሞ ቀዳሚ የሆነ ዞን የመፍጠር ጉዳይ በልዩ ትኩረት የምንፈጽመውና ርብርብ የምናደርግበት የቀጣይ ቁልፍ አጀንዳችን መሆኑ የሚያነጋግር አይደለም። በዞኑ 41 የሁለተኛ ደረጃ ትምህርት ቤቶች የሀገር አቀፍ እንዲሁም 191 የትምህርት ተቋማት ክልል አቀፍ ፈተና እንደሚያስፈትኑ ተገልጿል።